ከጎናችሁ ያለውን ሰው የግዞት ቤት ጨርሰሃል በሉት። የመከራ ቤት ጨርሰሃል። የሰልፍ ቤት ጨርሰሃል። የፈተና ቤት ጨርሰሃል። የእስር ቤት ጨርሰሃል። የሆነ ሰው ዛሬ ከዚህ ቤት የግዞት ቤት ጨርሶ ወጥቶ ይሄዳል። ያመነ ሰው እጁ ከፍ አድርጎ አሜን። መጽሐፍ ያዛችሁ ትንቢተ ኤርምያስ ምዕራፍ 9 ቁጥር 10 እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ። እስቲ አንዴ አሜን በሏ። እጎበኛቸዋለሁ፣ ወደዚያም ስፍራ እመልሳችሁ ዘንድ መልካሚቱንም ቃሌን እፈጽምላችኋለሁ። ለናንተ የማስባት ሐሳብ እኔ አውቃለሁና ፍጻሜዋና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እስቲ ከጎናችሁ ያለው ሰው እግዚአብሔር ይሰማሃል ዛሬ በሉት። እግዚአብሔር ምን ይልሃል? ይሰማ። ከዛስ እናንተም ትጸልያላችሁ እኔም እሰማችኋለሁ። እናንተ ትሹኛላችሁ በፍጹም ልባችሁ ካሻችሁኝ ምን ትላላችሁ? ታገኙኛላችሁ። ከእናንተ ዘንድ እገኛለሁ ይላል። ከዛስ ምርኳችሁን እመልሳለሁ። እስቲ ከጎናችሁ ያለው ሰው እግዚአብሔር ምርኮዬን ይመልሳል በሉ። ከአሕዛብም ሁሉ ዘንድ እናንተንም ካሳደዳችሁ ስፍራ ሁሉ ምን እላችኋለሁ? እሰበስባለሁ። የግዞት ቤት በቃ። ከጎናችሁ ያለውን ሰው ንገሩልኝ እስቲ የግዞት ቤት በቃ በሉ። አሜን። የሆነ ሰው ይሄ ቃል ተምሮና ሰምቶ ሳይጨርስ የሆነ ነገሩ ጨርሶ ይወጣል። እስቲ ከጎናችሁ ያለው ሰው ጨርሰ ዛሬ ትወጣለህ ከዚህ ቤት። ይሄ አሁን ያነበብኩላችሁ ክፍል እስራኤል በባቢሎናውያን እጅ የወደቁበት፣ የተሸነፉበት፣ ባሪያ ሆኖ ታልፎ የተሰጡበት፣ በባቢሎን እጅ ተማርኮ የነበሩበት ሰዓት፣ እስራኤል የምትባል ሀገር የፈረሰችበት፣ መቅደሷ የፈረሰበት፣ እንደዚሁ ደግሞ እስራኤል የሚባል ሀገር ሉዓላዊነቷን አታ የነበረችበት ሲዝን። ይሄ ሲዝን የጨለማ ሲዝን ይባላል ለእስራኤል። እስራኤል መቅደሷን ያጣችበት፣ ሉዓላዊነቷን ያጣችበት፣ እንደዚሁ ማስፈራቷን ያጣችበት፣ በጠላት እጅ ደግሞ ምን ያለችበት የወደቀችበት ታይም፣ ተሸንፋ በጠላት እጅ ግዞተኛ ሆና ታስራ ያለችበት ሰዓት ላይ እግዚአብሔር ወደ ባቢሎን ከፈለሱ ከእስራኤል ልጆች መካከል በአንዱ በሆነ በነቢይ ኤርምያስ አፍ የሚያስናናን ቃል እግዚአብሔር አምጥቶ ሲናገር ታያላት። እኚህ ሰዎች ያሉት በአሪፍ ፖዚሽን ሳይሆን በውድቀት ውስጥ በነበሩበት ሰዓት፣ በጨለማ ውስጥ በነበሩበት ሰዓት፣ በጠላት እጅ ተሸንፎ ባሉበት ሰዓት ላይ የሚያነሳቸው ወይም ስለ ነገያቸው ጨለማ ሳይሆን ብርሃን የያዘ መልእክት ይዞ መጥቶ ኤርምያስ የተባለ ነቢይ እውነተኛ ድምፅ አምጥቶ ሲናገር ትሰማላችሁ። እስራኤል በምክንያት ነው የተሸነፈችው። በምክንያት ነው መቅደሷ የፈረሰው። በምን ምክንያት ነው 70 ዓመት በባቢሎን ውስጥ ምን የሆነችው የግዞተኛ ሆና የተቀመጠችው ሲባል እግዚአብሔርን ማምለክ ትታ ጣዖትን በማምለኳና ለጣዖት በመሰሰኗ እግዚአብሔር ላይ በማመጿ እግዚአብሔር ለጠላቶች አሳልፎ ሰጣት። ከጎናችሁ ያለውን ሰው እግዚአብሔር በሉስ ያለ የምሕረት አምላክ ነው በሉ። ለሚመለስ ሰው የሚመለስ አምላክ ነው በሉ። አንድ ሰው ጮሆ አሜን ይበል። የሽንፈቷ ምስጢር፣ የመፍረሷ ምስጢር፣ የመማረኳ ምስጢር ጠላት አንክሮባት ከሷ በልጦ ሳይሆን ለሽንፈቷ ምክንያት የሆነው ምንድነው ስትሉ
እግዚአብሔር ማምለክ ትቶ ጣዖትን ማምለክ ሲጀምሩ በእግዚአብሔር ላይ እስራኤል ስታምጽ እግዚአብሔር እስራኤልን አሳልፎ በጠላት እጅ የሰጣት ሲዝን ነው። ይሄ በጨለማ ውስጥ ግዞተኛ ሆኖ ለነበረ ሕዝብ ከሰማይ ምን አይነት ድምጽ መጣ? የምስራች ድምጽ መጣ። ምን የሚል? የግዞት ቤት በቃ። ከጎናችሁ ያለው ሰው የግዞት ቤት በቃ ይልሃል እግዚአብሔር። ድገም። እጃችሁ ከፍ አድርጉና የግዞት ቤት በቃ በሉስ። አንድ ሰው ጮሆ አሜን ይበለይስ። ወንድም ዓለም እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ዛሬ እዚህ የእግዚአብሔርን ጸጋና እግዚአብሔርን ሐሳብ ለመስማት የመጣችሁ የኔ የግዞት ቤት መቼ ነው የሚፈጸመው? የኔ የሰልፍ ቤት መቼ ነው? የኔ መከራ መቼ ነው መጨረሻው? የኔ ጦርነቱ መቼ ነው? የኔ ቀስቱ የሚያበቃው? የኔ ፍላጻው የሚያበቃ? የኔ ፈተናው የሚያበቃው መቼ ነው እያላችሁ የመጣችሁ የጌታ ድምጽ እንደዚህ ይላችኋል፣ ዛሬ ትጨርሱታላችሁ። እጃችሁ ከፍ አድርጉና ዛሬ ጨርሼ እወጣለሁ በሉኝ። ድገሚና በይኝ እስቲ። ዛሬ ጨርሼ እወጣለሁ በሉ እስቲ። በነቢዩ ኤርምያስ እንዲህ ያለ እግዚአብሔር መጣ። ሰባው ዓመት የምኑ ዓመት? የባርነቱ ዓመት፣ የጨለማው ዓመት ወይም የግዞቱ ዓመት ዘመን ምን አለ ያለ እግዚአብሔር መጣና ተፈጽሟል። አቤት አቤት አቤት። ከጎናችሁ ያለው ሰው 70 ዓመት ተፈጸመ በሉስ። እውነት ውሸት? ዛሬው ህልም እየመሰላችሁ ከማይመጥናችሁ ሰፈር ዛሬ ትወጣላችሁ። ህልም አይ ይሄማ አይደለም፣ እውነት አይመስልም። ሰፈሩ ይነጋገራል፣ ጎረቤት ይነጋገራል፣ ዘመዶች ይነጋገራል። ጥላን ሄደች እኮ ትታን ሄደች እኮ፣ ሰፈሯ ተቀየረ፣ ቤቷ ተቀየረ። በእውነት የሷ ነገር ጌታ ኢየሱስ ምስክሬ ነው ምላችሁ። መጽሐፍ እንደዚህ ይላል፣ የወደቀ አይነሳም፣ የሳተ አይመለስም ተብሎ እንደተጻፈ ያንቺ ነገር የኔ ነገር ጠላት እያየ አልፎ ይሄዳል። ያመነ ሰው ጮኸ አሜን ይበል። እፎሌ 4 ትላልቅ ነገር ተናግሬ ጨርሳል። ግን ከጎናችሁ ያለው ሰው እስቲ አንድ በል፣ የግዞቱን ቤት ጨርሰሃል በሉ እስቲ። ድገምና በለኝ እስቲ በጌታ። ቀኝ እጃችሁ ከፍ አድርጉና ጨርሻለሁ በሉ። ወጥቼ ሄዳለሁ በሉ። ድገም፣ ወጥቼ ሄዳለሁ በለኝ። ከድህነት ቤት፣ ከውድቀት ቤት፣ ከመከራ ቤት፣ ከበሽታ ቤት፣ ከጭንቀት ቤት፣ ከጭንገፋ ቤት ብድግ በልና ወጥቼ ሄዳለሁ በለኝስ። ወጣችሁ እንዳትሄዱ፣ ወደ ከፍታችሁ እንዳትሄዱ፣ ወደ ብርሃናችሁ እንዳትሄዱ፣ ወደ ታየላችሁ ከፍታ እንዳትሄዱ የሚገድባችሁ መንፈስ ወገቡ ይሰበር። እስቲ ከኔ ጋር ወጥቼ ሄዳለሁ በለኝ። ወጥቶ መሄድ ይሁንላችሁ ዛሬ። ይሄ የእግዚአብሔር ቃል ይሰራል ወይ? ዛሬ ነገራችሁ ከጉድጓዶስ ይውጣ። ከሐዘን ቤት ነገርሽ ይውጣ። ሰፈሩ፣ ምቀኛው፣ ፍልፍላው፣ ደጋሚው፣ መተተኛው እያየ የኔና የናንተ ነገር በክብር ይውጣ። የመጣ ትንቢት ነው። ከግዞት ቤት ዛሬ ጨርሰን እንወጣለን። እዚህ ጉባኤ ውስጥ እንደ ጴጥሮስ ተስፋ ቆርጦ የተኙ ሰዎች አያለ። በቃ እኮ ነገ እኮ ሊዋረድ ተዘጋጅቶልኛል አልቆልኛል ብሎ በጣም እየተሸበሩ የመጡ ሰዎች አሉ። በነገና በዛሬ መካከል ሰማይ አለ። የጠራሽ እግዚአብሔር ለበላተኛ አሳልፎ አይሰጥሽም። እስቲ እጃችሁ ከፍ አድርጉና አሳልፎ አይሰጠኝም በሉ። ጴጥሮስ ነገ ጧት በእስራኤል አይሁዳውያን ፊት ለፊት እንዴት እንደሚቀላ ጨርሶ ነው የተኛው። በቃ ከዚህ በኋላ ከዚህ ወይን ቤትማ አያወጣኝም፣ ያዕቆብ እንደተቀላ የኔማ በጣም ከሱ ብሶ አምሮ ነው የሚሆነው ብሎ አጣጥፎ የሞቀ እንቅልፍ ተኝቶ እያለ መልአክ ተላከለት። ጴጥሮስ አለ
ያንተ ዴስቲኒ ይሄ ግዞት አይደለም። ያንተ የመጨረሻው ፍጻሜ በዚህ እስር ቤት አይሆንም። አንተ ታላቅ ትሆናለህ፣ አባት ትሆናለህ፣ በእውነት ለብዙዎች በረከት ትሆናለህ። ያኔ መረቡን ጥለ ስትከተለኝ ለብዙዎች ባንተ እጅ ሙታኖች ይነሳሉ፣ እውሮች ይበራሉ፣ የተራቡ ይመገባሉ፣ ሽባዎች ይተረተር ያልኩን ሳታይ በንጉሥ ሄሮድስና በአይሁድ ፊት አለ አትሞትም አለ። እግዚአብሔር ምስክሬ ነው ምላችሁ፣ እናንተ በጨረሳችሁት ጉዳይ ላይ ዛሬ ሰማይ ሊወያይ ወደ ቤታችሁ ይመጣል። ሰማይ ወደ ቤታችሁ ይመጣል። የትላንትናው ፖዚሽን ያጣችሁ፣ የትላንትናውን ከፍታችሁን ያጣችሁ፣ ጤናችሁን ያጣችሁ፣ በረከታችሁን ያጣችሁ፣ ስራችሁን ያጣችሁ፣ ቢዝነሳችሁን ያጣችሁ፣ የትላንትናውን ሳቃችሁን ያጣችሁ፣ የትላንትናውን በእግዚአብሔርና በሰው ፊት የነበራችሁን ያንን ድላችሁን ያጣችሁ ሰዎች እግዚአብሔር ከትላንት ወደ ተሻለ ነገር ይዟችሁ ይወጣል። እስራኤል ማለት የትላንትናውን ሳቅ አጣለች። እስራኤል ማለት ትላንትና የነበራትን ሉዓላዊነቷን አጣለች፣ ማስፈራቷን አጣለች፣ ብዙ ነገሯን አጣለች። ምን ሆና ነው ያለችው? ተገዝታ በጠላት እጅ ወርቃ ነው ያለችው። ወርቃ ለነበረችው ጨርሳ ለነበረችው እስራኤል በነቢይ አፍ እንዲህ ያለ መጣ፣ ግዞቱን ቤት ጨርሳችኋል፣ የጉብኝታችሁ ሰዓት እግዚአብሔር ምስክሬ ነው ምላችሁ፣ እግዚአብሔር እንዲህ ይላችኋል፣ ከፊተኛው ቤት ይልቅ የኋለኛው ቤት ክብር ይበልጣል። እስቲ ከጎናችሁ ያለው ሰው ጨብጡና እግዚአብሔር እንደገና አምላክ ነው በሉት። እግዚአብሔር እንደገና ፊቱን ይመልስልሃል በሉት። ጀርባ ሰጥቶ የሄዱ ሰዎች ፊታቸው መልሶ አቤት አቤት አቤት፣ ፊታቸው መልሶ የሄዱ ሰዎች ወደ አንተ ዞሮ እውነት ያከበሩትን ያከብራል እያሉ እኔ እኮ ያወራ ያለው ትንቢት ነው። ያመነ ሰው ካለ ነቅነቅ አርጎ አሜን ይበለኝ። እግዚአብሔር አንድ ብሎ ብቻ የሚጀምር አምላክ ሳይሆን ከመጨረሻ አንድ ብሎ የሚጀምር አምላክ ነው። ዛሬ አብቅቷል ብለህ የመጣው ላይ እግዚአብሔርን እጅ ታያለህ። እስቲ እጃችሁ ከፍ አድርጉና ይደርስልኛል በሉስ። ድገሙና ይደርስልኛል በሉ። ሳባው የባቢሎን ማለት የግዞት የሽንፈት ቤት ሲፈጸም አለ እግዚአብሔር አንደኛ ምን እላቸዋለሁ? እጎበኛቸው። እስቲ ከጎናቸው ያለው ሰው ይሄ ሳምንት የጉብኝት ሳምንት ነው በሉ። እስቲ እግዚአብሔር እንዲጎበኘው ይፈልጋል። አንዱ እኔ ነኝ። በዚህ ሳምንት ጌታ ሰርፕራይዝ ያርጋችሁ። ውሰድ አሜን በልነስ፣ ውሰድ አሜን በልነስ፣ ውሰድ አሜን በይነስ። የመጨረሻ ከዚህ ቤት ሳትወጡ የምስራች ትሰማላችሁ። ብታምንም ባታምንም እንደ እግዚአብሔር ነቢይ እተነብያለሁ። የጉብኝት ሳምንት ይሆንልሃል። ያልተጠበቀ የሥራ በር ቁልፍ ዛሬ ይሰጥሃል። የብርአቲ እስቲ ቆይ ከጎናችሁ ያለውን ሰው እጄ ላይ አዲስ ቁልፍ ይገባል በለኝ። ጨብጥና እጄ ላይ አዲስ ቁልፍ ይገባል በለኝ። ያመነ ብድግ ብሎ ወስጃለሁ ይበለኝ። ብድግ በልና ወስጃለሁ በለኝ። እስቲ እጃችሁ ከፍ አድርጉና ሆነ በለኝ። እስቲ ውሰድ እስቲ ሆነ በልናስ። ተቀመጡልኝ። አንደኛ ለእስራኤል ምን ሆነለት? ጉብኝት ሆነለት። እስቲ ከጎናችሁ ያለው ሰው ጉብኝት ይሆንልሃል በሉት። ዛሬ ማታ እግዚአብሔር እጅን ባፌ ያስጭንሃል። እፍስ 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 አርግ። ዝም ብለህ እፍስ አርግ በኢየሱስ ስም። የዘገየ ነገር አለ እዚህ ቤት ልተንቢ። ቤታችሁ እየተራመደ ይምጣ። መኪናችሁ እየተራመደ ይምጣ። በኢየሱስ ስም ባልሽ እየተራመደ ይምጣ። ጤና እየተራመደ ይምጣ። እግዚአብሔር የተናገረ የተስፋ ቃል እየተራመደ ይምጣ። ያመነ ሰው ጮኸ አሜን።
የሽንፈቱንና የግዞቱን ቤት ስንጨርስ አንደኛ ምን ይሆናል? ጉብኝት ይሆናል። እስቲ ከጎናቸው ያለው ሰው ጉብኝት ይሆናል በሉት። ድገምኛ ትጎበኛለህ በሉት። ሁለተኛ ወደዛ ስፍራ ምን እላችኋለሁ አለ እግዚአብሔር እመልሳችሁ። ከጎናቸው ያለው ሰው ወደ ቀድሞ ከፍታ ትመለሳለህ በሉት። እኔ እናንተም በሆን ኖሮ ማላቆንም ሰው ቢሆን እቅፍ አድርጌ ነው ወደ ቀድሞአችን ነገር ወደ ትላንትናው ነገር አታካሳካታያ እሲ ጨብጫት ግድ የለሽም ወደ ትላንትናው ከፍታሽ ወደ ትላንትናው ስኬትሽ ወደ ትላንትናው ሳቅሽ ወደ ትላንትናው ደስታ ወደ ትላንትናው ብሌሲንግ ወደ ትላንትናው ሻይን ወደምታረገው ላይፍ እግዚአብሔር ይመልሰሃል። እግዚአብሔር ይመልሰሃል። ወዳጆቻችንና ወደረኞቻችን እያዩ ጓደኞቻችን እያዩ ከተማና ሀገሩ እያየ እግዚአብሔር ወደ ቀድሞ ከፍታ ይመልሰሃል። ወደ ዝማሬ ይመልሰሃል። ወደ ትንቢት ይመልሰሃል። ወደ ጤንነት ይመልሰሃል። እስቲ አንድ ሰው ወደ ቀድሞ ነገር እመለሳለሁ በለ። ከዚህ ቤት ሳትወጡ ነገራችሁ ወደ ቀድሞ ቦታ ይሾታል። ከምድር ወደ ሰማይ እንደሚተኮስ ሮኬት የናንተ ነገር ዛሬ ይተኮሳል። ያመነ ሰው አሜን ይበል። መንፈስ ቅዱስ ሲያልፍ እያየው ነው። አሜን በይኛ። ወደ ቀድሞ ሳቅሽ ወደ ቀድሞ አንዳንዱ አግብቼ 20 ዓመት አግብቼ 10 ዓመት አግብቼ ያ የሰርጌ ቀን የነበረ ሳቅ ጠፋ። ልጅ ስላይመጣ ያ ሰርጌ ላይ የነበረው ድል ጠፋ እኮ ነብይ መስፍን እግዚአብሔር በዚህ 2 ሳምንት መንታ ልጆች ይሰጥሽና መንታ በረከት ጃላ ቫኒ ኮቶ ራባቻኒ ላቻኒያ ሳሉ ኩርቱላ ፌኒ ኮሲ ፕራቲናማ ሩቱ ቹቺኒ ቫና ልተንቢ ወይ እግዚአብሔር እንደዚህ ይልሻል። በደብል በረከት እመጣለሁ። ዝለልና ውሰድ። የጌታ መንፈስ እንዲህ ይለኛል። የሆነ ሰው ቄራ ጎፋ የሚባለውን ሰፈር ለቆ ሳይወጣ ሰፈሩ ላይ ያሉ አጋንንቶች እየተንጫጩ አየሁ። ወደ ቀድሞዋ ተመለሰች። ወደ ክብሯ ተመለሰች። ወደ ከፍታዋ ተመለሰች። ቢዝነሱ ተመለሰ። ብሌሲንጉ ተመለሰ። ፌቨሩ ተመለሰ። ሞገሱ አቤት አዲስ አበባ አሜን በለኝ። ከጎናችሁ ያለውን ሰው ጀርባው ነካ ያረጋችሁ ወደ ቀድሞ ነገር ምታውና ወደ ቀድሞ ነገር ጠላት እያየ ቤተሰብ እያየ ዘመድ እያየ ዛሬ ማታ ተመለሰ። ፊቱን የመለሰውን ያዕቆብን አምላክ እግዚአብሔርን እጠብቀዋለሁ አለ። ይመልስ አኩረማ ሁጁኑ ሙሱኒማ አጁጁጁኒማ አንድ ትንቢት ልንገርህ። ወደድክም ጠላ ወደ ትላንትና ከፍታ ትመለሳል። ሳቃችንን ሰርቆ የሄደ ደስታችንን ወስዶ የሄደ ቆልፎብን የሄደ አትወጭም ከዚህ ብሎሽ የሄደ ቤተሰብሽ ላይ ሲሰለጥን የነበረ የሰፈር ሟርት እነሱ እያዩ ወደ ከፍታችን እንመለሳለን። ዮዳይን መጀመሪያ አንተ ጋለሞታ ልጅ እኛ ጋር እድል ፋንታ የለም ሂድ ብሎ አባረሩት ይላል። በተጨነቁ ጊዜና ሰልፍ በበረታባቸው ጊዜ ደወሉለት። በ091114 አካባቢ ደወሉለት። በቃ ሲጨናነቁ ደወሉለት። ፊትን እንዳናይ ድራሽ ይጥፋ ብሎ አባረሩት። አንተ ምንም ርስት የለህም ማለት። በተጨነቁና ጠላት በከበባቸው ሰዓት ላይ ወደ ዮዳይ ደወሉ። ትደርስልናለህ፣ አንዴ ትመለስልናለህ። አቤት ኤዮስም በገፏችሁ ስፍራ ባንቋሸሿችሁና ባዋረዳችሁና ባጥላሏችሁ አኪታኪሽፕራ እግዚአብሔር ምስክሬ በዚህ 2 ሳምንት ወደ ቀድሞ ሹመታችሁ ትመለሳላችሁ። ምንድነው አንተ ዘርጋና ውሰድ ናና ምኑንብን አሉት። ናና ንገስብን አሉ። ትላንትና ጀርባቸው ሰጥቶ የሄዱን መንገድ ላይ እንደማያውቁ ሰው ሆነው ጥሎን ያለፉ
እግዚአብሔር እንደ ጎበኘን ግዞቱን ቤት አስጨርሶ እንዳስወጣን ልክ ሲያዩ በሙሉ ኃይላቸው ይመለሳሉ። አሜን አይባልም ወይ? የካሳ ሳምንት ይሁንላችሁ። ምን አላችሁ? የምትካስበት ሳምንት ይሁንልህ። የሚፈረድልህ ሳምንት ይሁን። ሶስተኛ ቁጥር 11 ምን ይላል? ቃሌን ምን እላቸዋለሁ? እፈጽምላቸዋለሁ። እስቲ ከጎናቸው ያለው ሰው እግዚአብሔር ያለውን ቃል ይፈጽምልሃል በሉት። እግዚአብሔር ምን አለ? እኔ ቃሌ ምን አድርግላቸዋለሁ? እፈጽምላቸው። ከሰሜን ከደቡብ ከምስራቅ ከምዕራብ ይሁን ከየትኛውም ሰፈር የሰማው ቃልና ትንቢት ካለ በዚህ 2 ሳምንት ይፈጸማል። እስቲ ከጎናችሁ ያለው ሰው እግዚአብሔር ቃሉን ይፈጽማል በል። አታፍሪምና አትዋረጅምና ይሄ ቃል ይፈጸማል። እስቲ እጅ ከፍ አድርግና ይፈጸማል በል። ከግዞት ቤት አወጣሃለሁ ያለው ቃል፣ አባት አረጋሃለሁ ያለው ቃል፣ ጥላ አረግሻለሁ ያለው ቃል፣ እናት አረግሻለሁ ያለው ቃል፣ አሳፍርሽም ያለው ቃል፣ ምድረ በዳን ወደ ገነት እቀይራለሁ ያለው ቃል፣ ጨለማ ወደ ብርሃን ይቀየራል ያለው ቃል፣ ጠላቶችሽ ፊት ለፊት እቀባሻለሁ ያለው ቃል በዚህ ሳምንት በቤታችሁ ላይ ይፈጸም። ያመነ ሰው ጮሆ አሜን ይበለኝ። ቀኝ እጃችሁ ከፍር። ዛሬም ነገም ቢሆን እጠብቅሃለሁ እንደማትረሳ አባ እኔ አምንሃለሁ። ዛሬ ነገ ቢሆን እታገስሃለሁ እንደማትተወኝ ጌታ አምንሃለሁ። አይረሳ አይጥልም ጌታ ለዘላለም። እጆች ከፍ ይበሉ። ነዚህ አይረሳ አይጥልም ጌታ ለዘላለም። ከጎናችሁ ያለውን ሰው እግዚአብሔር ያለው ቃል ይፈጸማል በሉ። አንድ ምርቃት ልመርቃችሁ። ልክ ከዚህ ወጣችሁ ቤት ስትደርሱ ድንገተኛ ጉብኝት የያዘ መልአክ ያገኛችሁ። አሜን ያለ ይሻገር። ይለፍና ይሂድ፣ ይለፍና ይሂድ። አራተኛ ተቀመጡልኝ፣ ተናግሬ ልጨርስ። እኔ ለእናንተ ማስባት ሐሳብ አውቃለሁ፣ ፍጻሜዋ ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለም። እግዚአብሔር በእኔ ላይ ያለው ዓላማ፣ እግዚአብሔር በእኔ ላይ ያለው ፕሮግራም የክፉ ሳይሆን የምን መልካም የሰላም። እስቲ እግዚአብሔር ለኔ ያለው የሰላም ነው በሉ። እስቲ ለኔ ያለው ሐሳብ የሰላም ሐሳብ ነው። የሚረብሻችሁ ከዙሪያችሁ ላይ ይበተን። እግዚአብሔር በሉ እስቲ በዛ ሜዳ ላይ ውጤቱን ቀይሮታል። እስቲ እጃችሁ ከፍ አድርጉና ውጤት ተቀየረ በሉስ። 19 ሰዎች ከዚህ ቤት ሳትወጡ ውጤት ተቀይሮላቸዋል። ያመነ ሰው ካለ ጮሆ አሜን ይበለኝ። እስቲ እጃችሁ ከፍ አድርጉና አሜን በለኝ። እስቲ አንዴ አልፏል በሉ። መከራዬም በሉስ ከወሩ ጋር ሄደዋል፣ ተሸኝተዋል። እስቲ አንድ ሰው እጁ ከፍ አድርጎ ሸኝቼዋለሁ ይበል። የመጨረሻ የሚቀጥለው ዓመት አይደለም፣ የሚቀጥለው ወር ላንተ ታልፎ ይሰጣል። ዝም ብለህ ርገጥና አሜን ብለህ ውሰድስ።